ሰርሽ ከተከፈለው ምንም ማስታወቂያ ይሰራል? ይሄው ነው ጥያቄ። ይገርማል። ከተከፈለው ምንም ነገር ይሰራል አይደለም። ከፍዬህ ከቢሮ ላስወጣህ እችላለሁ ላልሰራልህ ካላመንኩበት። በአጭሩ መልስ መርጬ ነው የምሰራው። እንደሱ ቢሆን ቴሌቪዥንን ከፍታ እስከምትዘጋ ድረስ ነው የምታይ። ደግነቱ ቴሌቪዥን አትከፍትም ዩቲዩብ ላይ እና እኔ መርጬ ነው የምሰራው። ፕላስ አቅም ያለው ሰው ነው። አቅም ያለውም ቢሆን ደግሞ ትክክለኛ ነገር ካልሆነ ነው አንሰራ። ፊንቴክን ነው ለምን ነው አላልከው? ፊንቴክን ለምን ነው እለዋለሁ። ያንን የመሳሰለ ነገር አቀረብ። ትክክለኛ መሆንም አቅም ትክክለኛ መሆኑን አሳየ። ስለዚህ ይሄንን ማስታወቂያውን ለማሰራት አንተን ለማሳመን ያክል እንጂ ለደንበኞቹ ግን የተቀበለው ደንበኞቹ በኋላ ነው እንትበሉት። አሁን የደንበኞቹን ጉዳይ እኮ አሁን እዚህ ላይ ነው ስተታቸው። አሁን ገባህ? ነገሮች ሲፈጠሩ ወደ ኋላ ለምን እንደ ነብይና እንደ ምናምን ነገር ሰማያዊ ፈረስ ወሰርተህ ተንበይ አሳይተህ። ስለዚህ ነብይ ሆነ የዚህን ድርጅት የነገ አስበህ ትንቢቱ ቢቀር ካፒታልና አቅሙን የተመሰረተበትን የስካሁን ታሪኩን ማየት ካንተ ይጠበቃል። የካምፓኒውን እንግዲህ ነግሮናል። ሰውየው የነገረን ነገር አሳማኝ ነው። ለኛ አይደለም እኮ ለሚኒስትሮች እኮ አሳምኗቸው መጥተዋል። ለሚኒስትር ዴታዎች በሚኒስተር በኩል ከመጣ ምንም ነገር ታምናለህ ማለት ነው። ሚኒስትር ዴታዎቹ መጥተዋል እኮ እነሱ ናቸው። እነሱ መንግስት ናቸው። ፈቃድ የሚሰጡት እነሱ ናቸው። እነሱ ፈቃድ ከሰጡት እኛ ደግሞ እዛ ቦታ ላይ ለመገኘት እንትን አይደለም ነው። ዞሮ ግን እንትናቸው ጥሩ ስላልሆነ ከልካችን በላይ እየሄድን ብዙ ነገር እየለፋን ነው አሁን ያለ ነው። እውነት ለመናገር በማይመለከተን ነገር ግን ህዝብ ደግሞ አለ። እዚህ ካምፓኒ ቢሆን የራሱ ጉዳይ ግን ህዝብ አለ። አንድ ደግሞ ካምፓኒው ማለት የገጠመው ችግር ካለ ካምፓኒው ኑና ተነጋገሩ ያለውን ነገር ምንድነው ምናምን ዴይ ኤንድ ናይት የምሬ ነው ማለት አምባሳደሮቹ ጠቅላላ ዋትስአፕ ግሩፕ አለን ምናምን የኛ ከነ ሰለሞን እነ ይገረም እነ ምናምን ያሉት እዛ ውስጥ ያሉት መንሱርን ምን ነው አለፍከው? አንተ አልከው ድጋሚ በሚዲያ ላይ በምን መንገድ ተፈጥሮ ያስከፋኋችሁ የተበላችሁ ካላችሁ እኔ ያለሁላችሁ ምትለው ካለ አይ እኔ ያለሁላችሁ ልላችሁ አልችልም። ምክንያቱም አቅሜን ማወቅ አለብኝ። እነሱ የሰበሰቡትን ገንዘብ እኔ ያለሁላችሁ ብዬ ላደርግ አልችልም። እኔ ከእናንተው ጋር ሆኜ በነገራችን ላይ በዚህ አምባሳደር ሺፑ ለሌሎቹ የተደረገው ነገር የኔ ገና ነው። ምንም 10 ሳንቲም የሚሆን ነገር ሁሉ አላገኘም። እሱ አይደለም የኔ አጀንዳ፣ የኔ አለማግኘት አይደለም። እኔም ከነሱ እኩል ሌላ ነገር ውስጥ እንዳልገባ ብዬ ነው። ስለዚህ አብሬ ከነሱ ጋር አብሬ ተመልተሃል። ኤኒዌይስ አሁን ምንድነው እኔ የምለው እነዚህ ሰዎች የምችለው ድረስ አብሬያቸው ለመሆን የነሱ እንትን ለመሆን የሁሉም አምባሳደሮች ስሜት በዚህ አጋጣሚ ይሄ ነው። ሁሉም በቃ ተገናኝቶ የሚያወራው ስለዚህ ነው። ለምንድን ነው ለሰው እንትን የሚለውን ነገር ለማድረግ ኤኒ ታይም